ስለዚህ የቅማንትም ህዝብ ማንነቴን ማረጋገጥ አለብኝ ብሎ በህገ መንግስቱ መሰረት ጠይቋል። ይሄንን ህገ መንግስታዊ የማንነት ጥያቄ ባለመቀበል ምክንያት እስካሁን ድረስ በርካታ የሰው ህይወት እንዲቀጠፍ ሆኗል። በዚህም ጉዳይ ላይ የተሳተፉ አካላት ተጠያቂ መሆን አለባቸው ተብሎ የሰብአዊ መብት ኮሚሽን ውሳኔ ያሳልፎበታል። ሁላችሁም እንደምታውቁት ይሄ የሆነበት ዋናው ምክንያት ህገ መንግስታዊ የሆነውን የማንነት ጥያቄ ባለመቀበል ምክንያት የተፈጠረ ችግር ነው ከቅማንት አኳያ። ስለዚህ የቅማንት ችግር ህዝቡ ራሱ የሚወስነው መሆኑን ሁላችንም ተቀብለን የማንነት ጥያቄውን ማስተናገድ አለብን። ይሄንን የአማራ ብሔራዊ ክልላዊ መንግስት የህዝብ ምክር ቤት በጉዳዩ ላይ ተወያይቶ ውሳኔ ያሳልፎበታል። እዚህ ላይ የቅማንት ማህበረሰብ አካላት ያልተሟሉ ነገሮች አሉ ብሎ ጥያቄ ያቀርበዋል። እነዚህ ያልተሟሉ ነገሮች መሟላት አለባቸው ተብሎ ደግሞ ተወስኗል። ስለዚህ ይሄ መሟላት አለበት። ይሄ